ከዛሬ ነክቼሽ አላውቅም። ከዚህ በኋላ ዝም በይ በቃ። ይሄ ነገር ይቆም። ዝም አልልም። ልትመታኝ ነው አሁን? እስቲ ወንድ ነህ እንዴ? እስቲ ወንድ ነህ ንካኝ ማለት እስቲ ወንድ ነህ አሳይሃለሁ። ንካኝና ስርዓት ያዥ። ስርዓት አንተ ነህ መያዝ ያለብህ። ሰፈሬ መተህ ደግሞ ምን ልትል? እኔና አንቺ ጉዳይ በሚዲያ ላይ አይቀርም እንዴ? በሚዲያ እንደማይቀርብ ልንገርሽ። ትናንትና የሆነ እናቴን እንዲህ አጭር ነገር ይሆናል ተብሎ ነበር እዚህ ደረጃ የደረሰው። እስካሁን እስቲና የሆነ ያልወጣበት ምክንያትም እንደሆነ አላውቅም። ከዚህ በኋላ እንደማትመጪ ንገሪያቸው። ዝጊ ከበርክ ይሁት እንዴት እንደሚያደርገው ቤተሰቦች ይሁት እንዴት እንደሚያደርገው። እኔ ልሽ ቤተሰቦችሽ ድምጽሽ እንዳይሰሙ ቀስ ብለሽ አውሪ። ሲጀመር ገና እጮሃለሁ። ጮኬ ገና ጉድ አሰራሃለሁ። ከፈለክ ከሆነ ሺው እንደረድርልሃለሁ። በጉልበት ከሆነማ ልቀቀኝ። አለቅሽ። ምን አይነት አስተሳሰብ ነው ያለህ ግን አንተ? አለቅሽም። ስለማፈቅርሽ አለቅሽ። ምን አይነት ጭንቅላት ነው ያለህ? ልቀቀኝ እንዴ! ልቀቀኝ። እንዳትከተለኝ። ለምን ከሰፈር አትሄድም? ሰሚኛለሽ? ችምልህኛ እኔምልህኛ እየተፋቀርን የፍቅር ራብተኛ ስጋት ልቤን እናደው ኩራቱን ቀረና ነው ማልባሌ ነገር ነው ማደርገው ከዚህ በኋላ እዚህ ለፍቅር አንተ ዘመናዬ እኔ አይደለሁም ሞይ የተበደልኩት ከፍቶኝ ሳድር አልችል ሲለኝ ልቤ። ሰላም ናችሁ ወይ? እና ለመጨረሻ ጊዜ እናውራ ብሎኛል። ያው እንደማልጨክንበት ስለሚያውቅ ነው መሰለኝ እሺ ብየዋለሁ። እየመጣው ነው ብሎኛል እና ባለፈው ዕለት እንግዲህ የተፈጠረውን አይታችሁታል። ቲኑ ባትኖር እኔ እንጃ ምን ሊፈጠር እንደሚችል። አሁንም ንዴቴ አልበረደም፣ ግን ያው ላግኘው ብዬን ያሰብኩትና ምን እንደሚል ልሰማው ወስኛለሁ። ካልሆነ ግን የባለፈውን ለፖሊስ ለመናገርም አስቤ ነበር፣ ግን የዛሬውን ቃል ልስማው ብዬ ግን አሁን ሲመጣ ለፖሊስ እንዳመለከትኩበት ነው እንትምለው። ያው ቤቴ አካባቢ የቀጠርኩት ድንገት የሆነ ነገር እንኳን ቢፈጠር ያው በሰው ውስጥ አሉ ዱላ እናስቀጠቅጠዋለን እና ላስቀጠቅጠው ውስጥ እየጠበቁኝ ነው። ትንሽ ነገር እንኳን ሊያሳይ ከሞከረ ይወጣሉ እና በአሁኑ እንኳን ማልፋ አይመስለኝም እኔ ራሴ። ብቻ እንግዲህ እስኪ ይምጣና ናፍቆኛል፣ አልዋሻችሁም፣ ትንሽ ናፍቆኛል፣ ግን ንዴቴ አልበረደም አሁንም። ብቻ እስኪ ይምጣና እናያለን። የባለፈው ቪዲዮ እኔ እንጃ እንግዲህ ለዛም ድጋሚ ይቅርታ ጠይቄያለሁ። ይቅርታ አላችኋለሁ ድጋሚ። ቲኑን ነበር ላወራት ያሰብኩትና ግን ትንሽ የማይሆን ባህሪ ያሳይቷል ቪዲዮ ላይ። ለዛም ይቅርታ እየጠየኩኝ ይቅርታ እናስጠይቋል። ወዶ ሰውን በግዱ ይጠይቃል፣ አለበለዚያ እንግዲህ እየጠበቁት ነው እናስቀጠቅጠዋለን። ወይ ግን ቤተሰብ ፍቅር እንደዚህ ነው። በስመ አብ ተቃጠልኩ እኮ። ይሄው ምንም ሎፍር አልቻልኩኝ። እንደምታዩኝ ነኝ። ቤቴ አካባቢም ቀጥሬዋለሁ። ይምጣና እንላለን ብቻ እና ቲኑንም አስቀይመናታል። ቤቷ ድረስ ሄጄ እንደዛ መፈጠሩ ትንሽ አናዷት ነበረ። የማይሆን ነገር ነው የተፈጠረው። ቢሆንም ለሱም ያው አሁን ለፖሊስ እንዳመለከትኩ ብቻ ቃሉን መስማት ስለምፈልግ ነው። ካልሆነ የምራመለክትበታለሁ። እንደዛ ማለት እሷ ቲኑ ባትኖር እኔ እንጃ ምን ሊያረጋኝ እንደሚችል እንደሚሰነዝርብኝ ግልጽ ነው። በጣም ተናዶ ነበር፣ እኔም ተናድጄ ነበር። ብቻ ይምጣና የሚለውን እንሰማለን። ያው ቲኑም ይቅርታ። እሺ ሰላም እንዴነሽ? ይሄ ነገር ግን ቀርቶ ቁጭ ብለን ብናወራ ይሻላል። ባለፈውም ጥሩ አልሰራህም። ያው እኔ ነኝ ጉዳዩን የጀመርኩት፣ ግን ይቅርታ በላቸው። የኛ ጉዳይ እንጂ ቤተሰቦቻችንን እኔ ማንንም ይቅርታ መጠየቅ አልፈልግም ካንቺ ውጪ። ካንቺ ጋር ማውራት ፈልግ። ይሄ ነገር ይቁም። እኔና አንቺ እናውራ። እኔ ባለፈው በተፈጠረው ነገር ለአንዴና ለመጨረሻ ጊዜ ነው እማወራህና ቤተሰቦቻችንንም ይቅርታ ጠይቀ ከዛ እናወራለን። ይቅርታ ጠይቅ መጀመሪያ። አንቺ ነበርሽ እኮ ቪዲዮ ማትፈልጊ ነበረ። በቃ አንዴ ተቀላቅያለሁ፣ ቤተሰብ ሆኛለሁ። ቤተሰቦች ምንም እኔ ምንም ስላላጠፋ ይቅርታ አልጠይቅም። እስቲ ረፍ እንዴ
ቁምና በስርዓት ለአንዴና ለመጨረሻ ጊዜ እናውራ ነው ያልኩት። ለአንዴና ለመጨረሻ ጊዜ እናውራና መቼም የባለፈውንም እንደዛ ያ ነገር ያ ሁሉ ነገር ተፈጥሮ አሁን ካሜራ ደቀነሽ ምን እንደተፈጠረ ማወቅ አለባቸው። እናውራ ነው ያልኩሽ አይደል እኮ ምን ልታወራኝ ነው የመጣው? ሲቀጥል ያኔም የተፈጠረውን ነገር እኔ ለፖሊስ አመልክቻለሁ። እኔ ነው ፖሊስ ያመለከትሽ? አዎ። እሺ ዘት ገለን ቁጭ ብለን ቆመን ነው። ለምን ከበር ያርቅም መግባት አለብኝ እገባለሁ ምትለኝ እና ምንም እኮ አይፈጠርም። እሺ ሂድ። ምን ይሆንሽ ነው? ፖሊስ ሳሳስረሽ መልሰሽ ራስሽ ትጠቂ እንዴ? ለምን ጠይቀሃለሁ? ልትመታኝ ነበር እኮ ያኔ። አሁን ለምንድን ነው እዚህ ጋር መጣኸኝ? እንመለስ ወደ በራችን። ይሄውንም እኮ አራክሽን ብዙ ምን ይፈጠራል? እሺ አሁን ምን ልትለኝ ነው? ምን ይፈጠር ነገር የለም። ምን ልትለኝ ነው የመጣኸው? ንገረኝና እውነቱን ምን ልትለኝ ነው የመጣኸው? ምን ነው ግን በር አልሽ? ሌላ ነገር አስበሻል? ምንድነው? አሁን የሚያስቅ ነገር አታውራ፣ እንትን አትበልብኝ። ወደ በር እንጠጋ ነው ያልኩ። ወደ በሬ ነው የምጠጋው። ቤቴ መሰለኝ። እኔ እኮ ችግር ቤትም ገብተን ከፈለሽ ጭራሽ ልትገባ ለምን አልጠራልህም? ትለፋለህ ቤት ድረስ ውስጥ ድረስ ከምትገባ ለምን አልጠራልህም? አይሻልም? ቤተሰቦች አረ ቤት የድሮዋ ቤት ይሁን እስቲ ተመለሺ መጀመሪያ። አይ ዋናው ጉዳይህን አሁን በቃ ለፖሊስ አመልክቻለሁ ብያለሁ አይደለ? ለምንም አልመሰለህም? ለምን ይመስለኝ ዋስባል ራስሽ መትሽ ዋስ እንደምትሆኚ ስለማን አይደለ? አሁን ቀልዱን ተውና ለመጨረሻ ጊዜ ነው ደጋግሜ ብያለሁ። ለመጨረሻ ጊዜ ነው ማወራው። ምንድነው ከውስጥሽ ወጣው እንዴ? ስለ ስሜቴ እኮ አይመለከትም አይደል እንዴ? ምን አገባ? አሁንም እኮ እንደምታፈቀኝ አስተውቅ። ለምን አልክ? ምን አየህብኝ? እኔ ስላጣሽኝ እኔ ሰጥቶሽ ነው ለብሰሽ የመጣሽ አይደለ? ልብስ ነው መቼም አውጥቼ አልጥለውም ብሩክ ሰጠኝ ብዬ አይደል እንዴ? አሁን አንቺ ስሜትሽንና አፍሽ እየተለያየብሽ ነው። ውስጥሽ እኔን ይፈልጋል፣ አፍሽ ሌላ ያወራል። እና ለምን እንደዚህ ትሆኛለሽ? ብሩኬ ለምን የምታወራውን ነገር ማለት እዚህ ድረስ በቃ መታል አይደለ? የሆነ ቁም ነገር ልታወራ ስለሆነ እኔ ደግሞ መስማት የምፈልገው ነገር አለ። ያን ነገር ነው መስማት የምፈልገው እንጂ ስለ ስሜቴ ስለ ባህሪ ምናምን እንድታወራ አይደለም። ለኔ አንቺን ማግኘት ራሱ ቁም ነገር ነው። አንቺ እንደምታስብኝ ሰው አይደለም። በጣም አፈቅርሻለሁ። ስለምታፈቅረኝ ነው ታዲያ የሴት ጋጋታና የሴት እቃ ኮተት ቤት ውስጥ ስትሰበስብ ይኖርከው 2 ወር ሄጄ ለመጣሁት። በ2 ወር ውስጥ እኮ ምንም የተፈጠረ የሲስተር እቃ ነው። አሁንም ቢሆን እኮ እህትን አስተዋውቀኝ፣ ከዛ ደግሞ ፊራን አምጣልኝ ብዬሽ ነበር። ብታፈቅረኝማ ዋጋ በከፈልኩ ወይም ደግሞ የሆነ እንትን ባረክልኝ ነበር፣ ባመጣህልኝ ነበር አይደል እንዴ? ስለዚህ የምር የምታፈቅረኝ ከሆነ የምር ስሜት ካለ ፊራን አምጣት ወይም ደግሞ እህትህን አስተዋውቀኝ። እህቴን አስተዋውቅሻለሁ። ሁለቱንም ነው የምፈልገው። ፊራንም እፈልጋለሁ። ፊራን ማምጣት አልችል። ቆይ ባለፈው ዕለት እንዴት ሲያደርግ ነበረ? በዛ ሁሉ መንስኤ እኮ አንቺ ነሽ። አይ በጣም ማለት በቃ እጅህን ማለት ልትመታኝ ከዛስ መታኝ አንቀኸኝ ሁላ ነበር እኮ አይደል እንዴ? አንዴ ስልክ አታነሽ። ስልክ አለማንሳት ነው እንደዛ ሊያደርግ እንትን ያለው። ሲቀጥል ደግሞ ቲኑ ጋር ሄድሽ። እኔ እኮ መልስልሻለሁ። ለምንም ነው ቲኑ እኮ ጓደኛዬ ነሽ፣ ሚስጥረኛዬ ነች። አይመለከትም እኮ ይሄ እኮ ያንተ ጉዳይ አይደለም። ሲቀጥል ደግሞ ስለ ፊራ ማወቅ ፈልጋለሁ። ስለኔና ስላንቺ ቲኑ ትሻላለች ለራሱ። አዎ ምክንያቱም ያን ቀን በክብር ያለህበት ቦታ የምትሰራበት ቦታ እየተቀረጽክ ነበር። የምትሰራበት ቦታ መጣውልህ ምንም ማለት በቃ እኔ እንጃ። እኔ ሪስፔክት ራሱ ለኔ ያለ አይመስልም። እንዴ ሰዓት ለብሰሽ እኮ ነው የመጣሽው። ቲኑ እኮ ማለት ራሷ ገና ጭንቀል ያለች ሰዎች ይሄን ቤተሰብ የሚያውቃል። እኔ እንዳንቺ አይደለም፣ እንዳንቺ ራሴን ላውራት አይደለም የሄድኩት። ቢያንስ ከሷ ጋር ስለሆነ እንቀርፋለን ብለን ነበር ስናወራ የነበረው። ስለዚህ እኔ ስለ ቲኑ አላስብም ነው ደግሞ እኔ እና እሷ መሀል መጣ ልታጣላ ነው እኔ ስለ ቲኑ አላስብም። እኔ ምን ነግርሽ ያኔ ራሱ እንደዛ ሆነ መተህ እኮ ፊት ለፊቷ እኔን ስታንቀኝ እኮ ሪስፔክት ቢኖርህ እንደዛ ባላረክ ነበር። እኔን ተወኝ፣ አንዴ ንቀኸኛል ይበለኝ። ለሷ ክብር ቢኖርህ እኮ ይሄን ባላረክ ነበር። ይቅርታ አልኳት። ይሄ ነገር ግን አሁንም ቆሞ ማለት ነው። አይቆምም። ለምንድን ነው የሚቆመው? ባለፈው ቲኑንም ቤተሰቦችንም አስከፍተሃል አይደል እንዴ? ስለዚህ ይቅርታ መጠየቅ አለብህ። ይሄ ቪዲዮ አይቆምም። ከቲኑ ጋርም ስልክ ብዙ አውርተናል። አይቆምም። እኔ ተመችቶኛል። በቃ ይሄን ጉዳይ እኔ ነኝ የጀመርኩት። አዎ ካሜራ ፊት ለፊት መቅረብ አልወድም ነበረ፣ ገባው። ምክንያቱም
እኔ ይቅርታ የሆነ ነገር ማወቅ አለብኝ። እኔ ይኸውልሽ ይቅርታ አልጠይቅም ሲጀመር ገና ደግሞ አንቺ እና እኔ ማለት ነው እኔና አንቺ ጉዳይ በሚዲያ ላይ አይቀርም እንዴ? በሚዲያ እንደማይቀርብ ልንገርሽ። ትናንትና የሆነ እናቴም እንዲህ አጭር ነገር ይሆናል ተብሎ ነበር እዚህ ደረጃ የደረሰው። እስካሁን እስቲና የሆነ ያልወጣበት ምክንያትም እንደሆነ አላውቅም። ተረዳሽኝ? እኔና አንቺም እንዲህ እንድንሆን አልፈልግም። አሁንም ቢሆን አንድ ነው ቃሌ ይኸውልህ፣ እስቲ ስሚ በቃ አንድ ነው ቃሌ። ምን ካሜራ ጥፈተህ ልትመታኝ ነው? ያኔ ቲኑንም እኮ አላፈርክም። እንዴት ነው የምታወሪው? ልትመታኝ ነው? ካሜራ ቁመህ ከዚህ በኋላ እንደማትመጪ ንገሪያቸው። ዝጊ ነው ከበርክ። ይሁት እንዴት እንደሚያደርገው ቤተሰቦች ይሁት እንዴት እንደሚያደርገው። ከዛሬ ነክቼሽ አላውቅም። ከዚህ በኋላ ዝም በይ በቃ። ይሄ ነገር ዝም አልልም። ልትመታኝ ነው አሁንም? እስቲ ወንድ ነህ ንካኝ ማለት እስቲ ወንድ ነህ አሳይሃለሁ። ንካኝና ስርዓት አንተ ነህ መያዝ ያለብህ። ሰፈር መተህ ደግሞ ምን ልትል? እኔ ልሽ ቤተሰቦችሽ ድምጽሽ እንዳይሰሙ ቀስ ብለሽ አውሪ። ሲጀመር ገና እጮሃለሁ፣ ጮኬ ገና ጉድ አሰራሃለሁ ከፈለክ ቀልዳል እንዴ? እዚህም ደረጃ ደርሰሽ? አዎ ለአንበሳም አንበሳ አለው እኮ አይደል እንዴ? አሁን እንደዛ ሲያደርግ ጊዜ የመታሁሽ የደበደብኩሽ የበሩን ከፍቶልሻል። ለምን ይወጣሉ? በቃ ይወጣሉ። ድምጼን ብቻ ጮኬ ማስደረግህን እኔ ነኝ የማውቀው። ደስ ይለኛል። ጩሂና ጥሪያቸውና አድርጉኝ እስቲ። ስለዚህ ልታወራኝ ነው የመጣው? አንቺ ነሽ ወደ ሌላ ወሬ እያደረግሽብኝ ያለሽው። ሲጀመር የትኛው ነሽ ደግሞ የደወለች? የትኛው ነች? አንተ ለምን ፈራ? አገኝሻለሁ እንደዚህ ከስክሽልሽ ጥዬልሽ እንዳልሄድ። ስልክ በተደወለ ቁጥር የስራም ስልክ ሲደውል ሴት ነች እንዴ? አንቺ ምን አይነት አስተሳሰብ ነው ያለሽ? ስራ ነው እኮ እንደዛ እንዲያደርገኝ ያደረገው ስራ ነው። አይተውታል እኮ ያን ቀን እኮ ንገረኝ ስልህ እኮ ፊት ካሜራ ፊት ለፊት ምን ስትሆን እንደነበር አይታ። የትኛው ስራ የናገርኩሽ? ከዚህ በላይ እንዴት ብዬ ላስረዳሽ? የሲስተር ነው እንዴ? አሁንም ልትመታኝ ነው እንዴ? እንዴ ሊያደርግ ነው? አትንካኝ፣ በስርዓት ቁምና አውራ እንዴ። እስቲ ወንድ ነህ ንካኝ። ወንድ ነህ ነክቼሽ አላውቅም። ወንድ ነህ ንካኝ። ነክቼሽ አላውቅም አይደለ? ነክቼሽ አላውቅም። እንደውም አንድ እንዳትከተለኝ አይንህን ማየት አልፈልግም። በቃ እኔ ስፈልግ አውራሃለሁ ነው አይደል ያልኩህ? አይንህን ማየት አልፈልግም። ሁለተኛ አጠገቤ እንዳትደርስ። ልቀቀኝ፣ አትያዘኝ፣ ልቀቀኝ። አውሪኝ። እጠራቸዋለሁ። ይውጡ። በክብር ልቀቀኝ ነው እንጂ ማሳይሽ እኮ ሌላ ነገር አይደል? ይስሙ አይደል? ሴት እየደረደርክ ነው ማፍቀር የምታሳየኝ። ልቀቀኝ፣ አሁን ልቀቀኝ። እስቲ ተረጋጊ፣ ረጋ በይ። ሰዎችን እኮ አመጣለሁ ስለ አምጫቸው ስትል ነው ያልኩት እንድትሄድ የፈለኩት። ልቀቀኝ። እየሰማሽኝ ነው? ይምጡ። ማፍቀሬን ነው የምገልጽልሽ። ጉልበት ከሆነ ሺው እንደረድርልሃለሁ። በጉልበት ከሆነማ ጥሪያቸው። ልቀቀኝ። አለቅሽ። ምን አይነት አስተሳሰብ ነው ያለህ ግን አንተ? አለቅሽም። ስለማፈቅርሽ አለቅሽ። ምን አይነት ጭንቅላት ነው ያለህ? ልቀቀኝ እንዴ! ልቀቀኝ፣ እንዳትከተለኝ። ሰሚኛለሽ? በሩን አልዘጋሁትም። ቢወጡ እሺ። አትዝጊው። እሺ ምንድነው? አቤት። እኔ አፈቅርሻለሁ። እሱ እንደዚህ በጉልበት አይደለም የምታሳየኝ። ሴት እኮ ነኝ እንዴ? አሁን በራችሁ ለፊት ስለሆንሽ ነው እንደዚህ አይነት አክሽን የምታደርግ? አይደለም፣ አላልኩም፣ እንደዛ አላልኩም። በቃ ሄድልኝ እንዴ? አይገባህም እንዴ አንተ? ፍቅርን እንደዚህ ነው የምታሳየኝ? እንዴት ብታስበኝ ነው? ከውስጥሽ ወጥቻለሁ? አይመለከተም እኮ አልኩ። ጉዳይ አይደለም። ደፍረሽ አውሪ በቃ። እንዴ ቲኑን ይቅርታ ጠይቅ አልጠይቅም? ቤተሰብ ይቅርታ ጠይቅ አልጠይቅም? እኔን ይቅርታ ጠይቅ አልጠይቅም? ስለዚህ ለኛ ሪስፔክት ከሌለ ላይ እንድትቀርቢም አልፈልግም። በቃ አይመለከተም ማለት እኔና አንቺ ተመችቶኛል። እኔ ከቤተሰቦቼ ጋር ተዋድጃለሁ። ተመችቶኛል። አይመለከተም። አንቺ ካለሽ እኔ እወጣለሁ። የኔ ጉዳይ አይደለም። አማክራይ ነው። ምን አይነት ንቀት ነው? በስርዓት እንኳን ማውራት እንትን ያልቻለ እኔ አልችልም። ከዚህ በላይ ቤተሰብ ይቅርታ፣ እንግዲህ ምንም ማድረግ አልችልም። ይቅርታ ጠይቅ ስለው እንኳን ሊሰማኝ አልቻለም። እንዳትከተለኝ በቃ መውጣት ትችላለህ፣ አለመስራት ትችላለህ። ከዚህ በኋላ እንዳትከተለኝ። ይቅርታ ቤተሰብ ለተፈጠረው ነገር አመሰግናለሁ። ለምን ከሰፈር አትሄድም?
ቤተሰብ ወዳችኋለሁ። ሰብስክራይብ አድርጉ። ቻው። ችምልኸኛ እኔምልኸኛ እየተፋቀርን የፍቅር ራብተኛ ኩርፊያው ተከባብዶ ከረምረም አለና ስጋት ልቤን እናደው ኩራቱን ቀረና መወነጃጀሉን ትተን ተይን ታረቅ በርትተን እኔ አይደለሁም ሞይ የተበደልኩት ከብቶኝ ሳድር እንደውም አልባሌ ነገር ነው የማደርገው ከዚህ በኋላ እዚህ ሰው ለፍቅር አንተ ዘመናዬ ጣል ጣል አረከው አይከብድህም የኔ ጉዳይ አሄ ምነው ጊዜ የሚለሆይ የት አባቱ እንዲሁ እንደቀላል መልሶ የሚያገኝ መስሎታል።